ለነጻነታቸው ለሚቆሙ ሀገራት ትልቅ የልብ ሰጥተዋል። በዚህም የቻይና ግዙፍ አውሬ ጥላ ስር የዓለም ካርታ በአዲስ መልክ እየተሳለ ነው። በዚህ እጅግ አስፈሪ በሆነው የኃይል ሚዛን ሽግግር ውስጥ ኢራን ጎልታ ትወጣለች። በመካከለኛው ምስራቅ የራሷን ሉዓላዊነትና ኃይል ለማስከበር ለዘመናት ስትታገል ኖረችው ኢራን የዶንግፌንግ 41 መኖር የፈጠረው የምዕራባውያን መሸበር በሚገባ ተረድታለች። ቻይና ይህን አቻ የሌለው መሳሪያ ይዛ የዓለምን ጣሪያ ስትቆጣጠር፣ ኢራን ደግሞ በዚህ ከለላ ስር ሆና በመካከለኛው ምስራቅ ማንም አይደፍራት፣ ማንም ሊነካት የማይችል ግዙፍ ኃያል እየሆነች መጥታለች። የምዕራቡ ዓለም አይኑን ወደ ምስራቅ አዙሮ የቻይናን ዘንዶ እንቅስቃሴ በፍርሃት ሲከታተል፣ ኢራን የራሷን የብረት መከላከያና የማጥቃት አቅም በማጎልበት ቀጠናውን ሙሉ በሙሉ በቁጥጥር ስር እያደረገች ነው። የዶንግፌንግ 41 መኖር ምዕራባውያን በኢራን ላይ የነበራቸው የዛቻ ፖለቲካ አምክኖታል። ምክንያቱም አሁን ዓለም ተቀይሯል። የጥፋት ሚዛን በአንድ ወገን ብቻ አይደለም። ኢራን አሁን ብቻ አይደለችም። የዓለም ስርዓት ፈርሷል። አዲስ ስርዓት ደግሞ የሚመራው ማንም ያስቆመው ማንም ሊቋቋመው የማይችለው ኃያል ነው። ኢራን ይህንን ታላቅ የኃይል ሽግግር ተጠቅማ በምስራቁ ዓለም የጠበቀ ትስስር በመፍጠር በምዕራባውያን በእጅጉ እያስጨነቀች ትገኛለች። የቻይናው ዶንግፌንግ 41 ሰማዩን ሲቆጣጠር፣ የኢራኑ ኃያል ደግሞ በመሬት ላይ አዲስ ታሪክ የጻፈ ነው። የዚህ ግዙፍ ሚሳኤል መኖር ኢራንን ከመቼውም ጊዜ በላይ እንድትተማመን፣ የራሷን ውሳኔ በድፍረት እንድትወስንና ጠላቶቿን ፊት ለፊት እንድትጋፈጥ አድርጓታል። ማንም ሀገር በኢራን ላይ ጥቃት ለመሰንዘር ሲያስብ ከበስተጀርባው ያለው የዓለም መጨረሻ ሊያመጣው የሚችለው ይህንን ግዙፍ የቻይና ኃይል ማሰብ ግድ ይለዋል። ወደ ዶንግፌንግ 41 እንመለስ። ይህ መሳሪያ የተፈጠረው ጦርነት ለማሸነፍ አይደለም። ይህ መሳሪያ የተፈጠረው ጦርነትን ለማጥፋት፣ ዓለምን ወደ ባዶነት ለመቀየር ነው። ፍጥነቱ ብርሃን የሚገዳደር፣ ጉልበቱ ፀሐይን ወደ ምድር ያወረደ ያህል የሚፋጅ ነው። ሲተኮስ ሰማይ ይቀደዳል፣ ደመና ይበተናል፣ አየሩ በእሳት ይሞላል። ጠላቶች ይህን መሳሪያ በራዳሮች ማያ ገጽ ላይ ሲያዩት የሚያዩት መሳሪያ ሳይሆን የገዛ ሞታቸውን፣ የሀገራቸውን መቃብር ነው። መከላከያ የሚባል ነገር የለም። ምድር ቤት መደበቂያ አይደለም። ውቅያኖስ መስመጥ አይታደግም። ዶንግፌንግ 41 አንድ ኢላማውን ከለየ ያ ኢላማ በሕይወት የመኖር መብቱ በዚያ ቅጽበት አጥቷል ማለት ነው። 10 የተከፋፈሉ አረራዎች ወደ ምድር ሲመለሱ ከሰማይ ላይ እንደሚወድቅ 10 ትናንሽ ፀሐዮች ናቸው። የሚያስከትሉ ፍንዳታዎች የሰው ልጅ አእምሮ ሊገነዘበው ከሚችለው በላይ ነው። ተራሮች ይቀልጣሉ፣ ወንዞች ይደርቃሉ፣ የብረት ህንፃዎች እንደ ሰም ይንጠባጠባሉ። ፍንዳታው የሚፈጠረው እጅግ ግዙፍ ማዕበል፣ ዙሪያው ያሉ ነገሮች ሁሉ እንደ ትቢያ ይበራሉ። መሬት ይነዳል፣ ሰማይ በጭስና በእሳት ይሸፈናል። የቀን ብርሃን ወደ ዘላለማዊ ጨለማ ይቀየራል። ይህ አንዱ ዶንግፌንግ 41 የሚያመጣው መዓት ነው። ይህ አውዳሚ ኃይል የዓለምን ህልውና በክር ያንጠልጥሎታል። የሰው ልጅ በሺህ ዘመናት የገነባው ስልጣኔ፣ የፈጠረው እውቀት፣ የቆመው ከተማ ሁሉ የዚያ መሳሪያ ቁልፍ እስኪጫን ድረስ ብቻ የሚቆይ ጊዜያዊ ትርኢት ሆኗል። ዶንግፌንግ 41 ከተለመዱት ጦር መሳሪያዎች ተርታ አይመደብም። እርሱ የሞት አምላክ ቁሳዊ ቅርስ ነው። ቁመቱ፣ ግዝፈቱና የሚያመነጭ ጥፋት ኃይል የሰው ልጅ ታሪክ ውስጥ ታይቶ ተሰምቶ አይታወቅም። ይህ እውነት ተረዱት ኃያላን ሀገራት አሁን ያላቸው አማራጭ አንድ ብቻ ነው። እርሱም በፍርሃት መኖር። ቻይና ይህን አውሬ በጓዷ ደብቃ አይደለም የምትኖረው። ይልቁንም በመንኮራኩር ላይ ጭና በየመንገዱ ማንቀሳቀስ፣ ለማንም ሳይታሰብ ከየትኛው ቦታ ሆኖ በማንኛውም ሰዓት ሊተኮስ እንደሚችል ለዓለም ታሳያለች። ይህ ተንቀሳቃሽነቱ ደግሞ መሳሪያውን ይበልጥ አደገኛና ሊገመት የማይችል ያደርገዋል። ማንም ሰው አውሬው የት እንደተኛ አያውቅም። ነገር ግን አውሬው ሲነቃ ዓለምን እንደሚያበቃ ሁሉ ጠንቅቆ ያውቃል። በዚህ ፍርሃት ውስጥ ነው እንግዲህ ኢራን የመሳሰሉ ሀገራት የራሳቸውን ታላቅነት እየገነቡ ያሉት። ዓለም በዶንግፌንግ 41 ፍርሃት በታጠረችበት በዚህ ዘመን ኢራን የራሷን የጥፋት ኃይልና የመከላከያ አቅም ለማሳደግ ጠላቶቿን በሩቅ እያሰረች ትገኛለች። ምዕራባውያኑ በሁለት ሰዓት መሃል ገብተዋል። አንደኛው በምስራቅ ያለው ዓለም አጥፊው ዶንግፌንግ 41 ሲሆን፣ ሁለተኛው ደግሞ በመካከለኛው ምስራቅ ያለችውና ማንም ሊነካካት የማይደፍራት አቅሟን በየዕለቱ የሚያጎለብቷት ኢራን ናት። በመጨረሻም ዶንግፌንግ 41 የሰው ልጅ የራሱን ማጥፊያ በራሱ እጅ እንዴት በሚያስገርምና በሚያስፈራ ሁኔታ እንዳበጀ የሚያሳይ ሕያው ምስክር ነው። ይህ መሳሪያ የተሰራው ለመዋጋት አይደለም፣ የተሰራው ሁሉን ነገር ለማቆም ነው። አንዴ ከተተኮሰ የሰው ልጅ ታሪክ ይዘጋል፣ መጻሕፍት ይቃጠላሉ፣ ትውስታዎች ይጠፋሉ። ዶንግፌንግ 41 ማንም ሊያሸንፈው፣ ማንም ሊያመልጠው፣ ማንም ሊቋቋመው የማይችል የዓለማችን እጅግ ግዙፍና ፈጣኑ አጥፊው የሞት መልእክተኛ ነው። በዘመናችን አናት ላይ ተቀምጧል። ምድር በዝምታ ትጠብቃለች፣ ሰማዩ በፍርሃት ይመለከታል። ምክንያቱም አውሬው ከተነሳ ነገ የሚባል ቀን አይኖርም። የዚህ ግዙፍ አውሬ ጥላ በዓለም ላይ ማጥላት ቀጥሏል። እያንዳንዱ ሰከንድ የሚያልፈው በከፍተኛ ጭንቀትና በሞት ስጋት ነው። ሀያላን የተባሉት የዓለም መንግስታት ሁሉ የራሳቸውን መቃብር እየቆፈሩ እንዳለ በጥልቀት ተገንዝበዋል። ምክንያቱም የዶንግፌንግ 41 የጥፋት ቁልፍ በተጫኑበት በዚያ ርጉም ቅጽበት የተመኩበት የዘመናት ቴክኖሎጂ ብልጫቸው ሁሉ በአንድ ጀንበር ትርጉም አልባ ብናኝ ሆነባቸዋል። ይህ መተንፈሻ ያሳጣ የፍርሃት ድባብ ለአዲሱ የኃይል ሽግግር ሰፊ በር ከፍቷል። ኢራን ይህንን የዓለም ሽብርና የምዕራባውያን መደንዘዝን
እንደ ታላቅ አጋጣሚ በመጠቀም የራሷን የማይበጠስ የብረት መረብ በመላው መካከለኛው ምስራቅ ላይ አጥብቃ አዘርግታለች። ማንም ወራሪ ኃይል ወደ እርሷ ዘልቆ መግባት አይችልም። የምዕራባውያን የተለመደ ዛቻና ማስፈራሪያ ልክ መሬት ትንቀጠቀጣለች፣ ሰማይ ይጨልማል፣ የሰው ልጅ ታሪክ በአንድ ቅጽበት ሊደመደም መሆኑን የሚያበስር እጅግ ዘግናኝ አቻ የሌለውና ከዓይን ሕሊና በላይ የሆነ ግዙፍ የጥፋት ማሽን በሩቅ ምስራቅ ቆሟል። ይህ ተራ ጦር መሳሪያ አይደለም። ይህ የዓለም መጨረሻ ነው። ዶንግፌንግ 41 ስሙ ብቻ የዓለምን ሀያል ልብ ድንጋጤ የሚያቀሰቅዝ የሰው ልጅ በእጅ ከሰራቸው የጥፋት መሳሪያዎች ሁሉ እጅግ ዘግናኝና ወደር የለሽ የሞት መልእክተኛ ነው። የዚህን አውሬ ግዙፍነት በቃላት ለመግለጽ ይከብዳል። 80 ቶን የሚመዝነው ይህ ግዙፍ የብረት ዘንዶ ከመሬት ተነስቶ ወደ ሰማይ ሲምዘገዘግ የተፈጥሮ ህግጋት ሁሉ የጣሱ እስኪመስል ድረስ አስፈሪ ድምፅና እሳት ይተፋል። 80 ቶን ንጹህ የሞትና የእልቂት ክምችት በአይነ ጥቅሻ ውስጥ በአህጉራት አቋርጦ ምድርን ወደ ገሃነም ለመቀየር የተዘጋጀ ነው። ይህ ወደር የለሽ ግዙፍ አውሬ በዓለም ላይ ማንም ሀገር ምንም አይነት ኃይል በየትኛውም አይነት የከፍተኛ ቴክኖሎጂ ጋሻ ላይ ያስቆመው የማይችል ፍጹም አሸናፊ ነው። ዶንግፌንግ 41 ሲተኮስ ጠላት የሚቀይረው ብቸኛ አማራጭ መጸለይና የሞት መዓት መጠበቅ ብቻ ነው። ከየትኛው የመከላከያ መዋቅር በላይ ሆኖ የተፈጠረ ነው። በሰማይ ላይ የሚጠብቀው ምንም አይነት መረብ ሊይዘው አይችልም። የዓለማችን እጅግ ዘመናዊ የተባሉ የክትትል መዋቅሮች የዚህን አውሬ ፍጥነት መመዝገብ እንኳን ሲሰናቸው ድረስ በድምፅ ፍጥነት ከብዙ እጥፍ በልጦ ሰማይን ሰንጥቆ ያልፋል። ከ12000 እስከ 15000 ኪሎ ሜትሮችን ያለ አንዳች ላብ ያለ አንዳች እንቅፋት መብረር ይችላል። ይህ ማለት በምድር ላይ የትኛውም ማዕዘን፣ የትኛውም ጥልቅ ጉድጓድ፣ የትኛውም ተራራ ከዚህ መሳሪያ እይታ ውጭ መሆን አይችልም ማለት ነው። ዶንግፌንግ 41 ቻይና ምድር ሆኖ ሲነሳ በሌላኛው ዓለም ጫፍ ላይ ሊደርስ የሚችለው እጅግ ግዙፍ በደቂቃዎች ውስጥ ወደ አመድነት እንደምትቀየር የተረጋገጠ ነው። ርቀት ለዚህ መሳሪያ ምንም ትርጉም የለውም። ውቅያኖሶች እንደ ትንሽ ውሃ ጠብታ፣ አህጉራትን እንደ እርምጃ ዝላይ አሳነሱ የሚያይ አውዳሚ ማዕበል ነው። እጅግ የሚያስፈራውና የዓለም መሪዎች እንቅልፍ የሚነሳው የዚህ መሳሪያ ሌላኛው አስደንጋጭ ባህሪ በውስጡ የተሸከመው የጥፋት ኃይል ነው። እንደ ዶንግፌንግ 41 መሳሪያ አንድ ጊዜ 10 የሚደርሱ የኒውክሌር አረሮችን አቅፎ ይጓዛል። ይህ ማለት አንድ ጊዜ ከተኮሰ በኋላ ከዋክብት የሚያስንቅ ከፍታ ላይ ሆኖ ሆድን ይከፍትና 10 የተለያዩ የሞት ኃይሎች ወደ 10 የተለያዩ አቅጣጫዎች ይልካል። እያንዳንዱ እነዚህ 10 አረራዎች የራሳቸው ኢላማ ላይ በልዩ ጥንቃቄና በማይስት ትክክለኛ እየፈለጉ ይወርዳሉ። አስቡት፣ አንድ መሳሪያ ቅጽበት 10 ግዙፍ ከተሞችን ከነ ህዝቦቻቸው፣ ከነ ታሪካቸው፣ ከነ ቅርሶቻቸው ፈጽሞ ወደ ምድረ ገጽ ሊያጠፋ ይችላል። ማንም የትኛው አረር ወዴት እንደሚሄድ ሊያውቅ አይችልም። 10ሩም አረሮች እንደ ዝናብ ሲዘንቡ ምድር በሳት ትለበለባለች። ከተሞች ከቅጽበት ይተናሉ። ህይወት ያለው ነገር ሁሉ በአይን ጥቅሻ ወደ ትቢያነት ይቀየራል። ይህ ማንም ሊያቆመው የማይችለው ግዙፍ ኃይል ነው። የዓለም ፖለቲካ የኃይል ሚዛን በሙሉ ዘቅዝቆታል። ምዕራባውያን ሀያላን በገዛ ቤታቸው ሆነው በፍርሃት እንዲንቀጠቀጡ አድርጓቸዋል። ይህ ፍርሃት ደግሞ በሌሎች የዓለም ክፍሎች ላሉና እንደ በረሃ ነፋስ ድምፅ አልባና ከንቱ ሆነው ቀርቷል። የቻይና ሞት መልእክተኛ በዓለም ላይ የፈጠረው ግዙፍ ፍርሃት ግንብ የኢራንን ድንበሮች ከማንኛውም የውጭ ጥቃት እንደ ታላቅ ጋሻ ጠብቋቸዋል። ዶንግፌንግ 41 ዝም ብሎ የቆመ ጉዝ ብረት አይደለም። የሰው ልጅን ለማጥፋት የተዘጋጀ ያለ የጥፋት መንፈስ ነው። በማንኛውም ሰዓት በማይታወቅ ድብቅ ስፍራ ተነስቶ ምድርን ወደ ፍጹም የእሳት ባህርነት ለመቀየር በጠንቀቅ ቆመዋል። የሰው ልጅ በብዙ ሺህ ዘመናት ያከማቸው ሀብት፣ በላብ የገነባው ታሪክና ስልጣኔ ሁሉ በዚህ ያን ጥፋት ማሽን ቁጥጥር ስር ሙሉ በሙሉ ወድቋል። ሰማዩ ይበልጥ እየጠቆረ የጥፋት ዘንዶ በሩቅ ምስራቅ ሆኖ መላውን ዓለም በከፍተኛ ዝምታና በፍርሃት እያርበደበደ ይገኛል። አሁን ዓለም በሕይወት የምትተነፍሰው ዶንግፌንግ 41 ዛሬ እንድትኖር ስለፈቀደላት ብቻ ነው።